በመላው ዓለም በሚገኙ የክርስትና እምነት ተከታዮች ዘንድ ትልቅ ቦታ ከሚሰጣቸውና ከሚወደዱ በዓሎች መካከል አንዱ የፋሲካ በዓል ነው። የዚህ በዓል አንድምታው ክብርና ዙፋኑን በመተው ወደ ምድር የመጣው ከድንግል የተወለደውና ስለ ሰው ልጆች ኃጢአት ሲል በመስቀል የተሰቀለው የሞተውና በሶስተኛውም ቀን ከሞት የተነሳው የኢየሱስ ክርስቶስ ትንሣኤን ለማሰብ የሚደረግ ነው። ዋና ዓላማው ይህ ቢሆንም ግን የአከባበሩ ሁኔታ እንደየሀገሩና አካባቢው ባህል የሚለያይ ሲሆን አንዳንድ የአካባቢ ሁኔታዎች ደግሞ ፈጽሞ የሚያስገርሙ ናቸው። ታዲያ ዛሬ ማህበራዊ ሚዲያዎችን በመመለከትበት ወቅት ያየሁት ነገር ያልጠበቁትና እናንተም ውድ ቤተሰቦቼ ብትሰሙት ትደነቁበታላችሁ ብዬ ያሰብኩትን አንድ ጥንቅር ወደ እናንተ ይዤ መጥቻለሁ። በዚህ ሀገር ላይ የስቅለት በዓል የሚከበረው የኢየሱስ ክርስቶስን ስቅለትና ሕመም በማሰብ ብቻ ሳይሆን ልክ እንደ ኢየሱስ እጅና እግራቸው በሚስማር ተቸንክሮና በእንጨት ላይ ተሰቅለው ነው ብላችሁ ምን ታስባላችሁ? ከ75 ሚሊዮን ሕዝብ በላይ የሚኖርባት ፊሊፒን አብዛኛው የማህበረሰቡ ክፍል የካቶሊክ እምነት ተከታይ ነው። በዚች ሀገር ላይ የተለያዩ የቤተ እምነት ዕቃዎችና ምስሎች በየቦታው ይታያሉ። በተለይ ደግሞ የትንሣኤ በዓል ሲደርስ የስቅለት ሁኔታን የሚገልጹ ምስሎችን መመልከትና በዓሉን ለማክበር የሚኖረው ግርግርና የሚፈጠረው ድባብ ይበልጥ ማራኪ ገጽታ ይሰጠዋል። በዚች ሀገር ውስጥ በምትገኘው ሳን ፔድሮ ኬቶድ ውስጥ ግን በየዓመቱ ከ10,000 ሰዎች በላይ የሚታደሙበት አንድ ትዕይንት አለ። በስቅለት ቀን በጎ ፈቃደኛ የሆኑ ሰዎች ተመርጠው በመስቀል ላይ ይሰቀላሉ። ሁኔታው ግን በተለያዩ ቦታዎች ላይ እንደምንመለከተው ድራማ ወይም ቲያትር አይደለም፣ ይልቁኑ እውነተኛ ስቅለት እንጂ። በዚህ አካባቢ የሚገኙ ሰዎች ሰውነታቸውን በጅራፍ በመግረፍና ጀርባቸው ላይ ልክ ቀለም የተደፋ ይመስል አልቶና ደምቶ መመልከት የተለመደ ነው። እንዲህ መሆኑ የክርስቶስን ስቃይ በመካፈላችን ከኃጢአታችን እንነጻለን ብለው ያስባሉ። ከነዚያም ውስጥ ሮናልዶ ካምቦ አንዱ ነው። ከዛሬ 12 ዓመት በፊት ባለቤቱ ታረግዛለች። ለመውለድ ወደ ሆስፒታል ከገባች በኋላ ግን እሷና ልጇ ከባድ ችግር ውስጥ እንዳሉና ሊሞቱ እንደሚችሉ ይነገረዋል። ሮናልድም ወደ አምላኩ እንዲህ ሲል ይጸልያል። ጌታ ሆይ ሚስቴንና ልጄን ካተረፍክልኝ የስቅለት ቀን ራሴን በመስቀል ላይ ሰቅላለሁ በማለት ይሳላል። ጸሎቱም የተሰማ ይመስል ባለቤቱ በሰላም ሴት ልጅ ትገላገላለች። ከዚያ ጊዜ አንስቶ በየዓመቱ ፋሲካ በደረሰ የስቅለት ቀን አርብ በእነሱ አጠራር ጉድ ፍራይዴይ ልክ እንደ ክርስቶስ ራሱን ይሰቅላል። ዛሬ ሮናልዶ ስለቱን ለመፈጸም የመጨረሻና 13ኛ ስቅለቱን ለማድረግ ተነስቷል። ለዚህም ይረዳው ዘንድ ከዓመት ዓመት የሚጠቀማቸውን በራሱ ላይ የሚያደርገውን የእሾህ አክሊል የመሰለ ሽቦ፣ ሚስማሮችና መዶሻ እንዲሁም የሚሰቀልበትን የእንጨት መስቀል ተሸክሞ ወደ አደባባይ ይወጣል። የመሰቀያ ቦታውም ከደረሰ በኋላ ልብሱን በማውለቅ መስቀል ላይ ይተኛል። የእጆቹ ክንዶች ከመስቀሉ ጋር በደንብ ይታሰራሉ። ከዚያ በኋላ ነው በእጆቹ መዳፍና በእግሩ ላይ በሚስማር የሚመታው። በመቀጠል መስቀሉን ቀጥ አድርገው ያቆሙታል። ይህም ሰው በመስቀል ላይ ለደቂቃዎች እንዲቆም ይደረጋል። በመጨረሻም ከመስቀሉ ይወርዳል። ሮናልድ ሲናገር አሁን ስለቴን ጨርሻለሁ፣ ከዚህ በኋላ ፈጣሪ ሚስቴንና ልጄን ምንም አያደርግብኝም ይላል። ቤተሰቡም ቃሉን ስለጠበቀ ተደስተው በእንባ አመስግነውታል። ልክ እንደ ሮናልዶ ካምቦ ሁሉ በዚያ ቀን ራሳቸውን በመስቀል ላይ የሚሰቅሉ ብዙ ግለሰቦች አሉ። የሚሰቀሉበት ዓላማ ቢለያይም ይህ ግለሰብ እንደሚናገረው ከሆነ ደግሞ ይህንን ስርዓት ከፈጸምኩ በኋላ ንጹሕ የሆንኩና ኃጢአቴም ከላይ ላይ ሲታጠብ ይሰማኛል ይላል። ሌሎች ደግሞ ለፈጣሪ ምስጋና ለማቅረብና ቃል ኪዳናቸውን ለመጠበቅ የሚያደርጉም አሉ። ይህ ለእነሱ ህመም አይደለም፣ እምነት እንጂ። I feel lighter and it feels good after being crucified. እነሱ እንዲህ ይበሉ እንጂ የካቶሊክ ቤተክርስቲያን ግን ይህን ነገር ትቃወማለች። እሷ እንደምትለው ከሆነ ክርስቶስ ስለ ሰው ልጆች ኃጢአት ተሰቀለ እንጂ እኛ ስለ ኃጢአታችን እንድንሰቀል አልነገረንም ይላሉ። ይህ ፈጽሞ ስህተት ነውም ስትል ታወግዛለች። ይሁን እንጂ ይህ ባህል በየዓመቱ እየተከበረና ትልቅ የሚዲያ ሽፋን እያገኘ የመጣ ሲሆን አሁን ላይ ይህንን ትዕይንት ለመመልከት ወደዚች ሀገር የሚጎርፉ ቱሪስቶች እየበዙ ነው። በዚህም ምክንያት ይህንን ድርጊት አድራጊዎች ቁጥር ከጊዜ ወደ ጊዜ እያደገ መጥቷል።
መንግስትም ሁኔታውን ለመቆጣጠር ያመቸው ዘንድ በሚል በቦታው ብዙ የጤና ባለሙያዎችንና አምቡላንሶችን ይመድባል። ይህም ለሚፈጠረው ከባድ ህመሞችና ኢንፌክሽኖች ብሎ የጤና ችግር እንዳይደርስ እያደረገ ነው። የስቅለት ባህል እንዲህ ባለ መንገድ ማክበር ተገቢ ነው? ሰዎች እንዲህ በማድረጋቸው ከኃጢአታቸው መንጻት ይችላሉ? መጽሐፍ ቅዱስስ ይህንን እንዴት ይገልጸዋል? ሐሳባችሁን በኮሜንት አሳውቁን። ብዙ ያልነገርኳችሁ ታሪኮች አሉና ቻናሉን ሰብስክራይብ፣ ቪዲዮም እንዲደርሱ የደውል ምልክቱን በማብራት ቤተሰብ ይሁኑ። እወዳችኋለሁ። ሰላም